ሶ ኦኬ አንዱም ደግሞ እሺ ምን ላውራ ብዬ ስመጣ ጥያቄ እስቲ አጠያይቁና ላኩልኝ አልኩኝ ከሰው አንድ 10 ጥያቄ መጣ ሰብስቤያቸው አንድ 4 ጥያቄ ሆኑ አንድ እንዴት ውጤታም how are you successful resilience ምንድነው እንዴት ነው ምን ታስባለህ ምን ትመኛለህ ችግር ሲገጥምህ እንዴት ነው ምንድነው የምታረጋው what's the secret there's no secret there's no magic you commit and you earn it so ቀደም ያልኩት ህይወት ጦርነት ነው ትግል ነው ለማንኛው ማራቶን ያለ ትሬኒንግ አይከድም ወታደር ጦር ሜዳ ያለ መሳሪያ ያለ ጥይት አይሄድም anything so ህይወት ምንድነው መሳሪያችን ለህይወት አንደኛው ይሄ ሰውነታችን ነው መገንባት አለበት ይሄ ሳይገነባ ሬዚሊየንስ የለም የአይምሮ ሬዚሊየንስ ብቻ የለም ሲስተም ነው እኔ በቀን አንዱ ጥያቄ ምንድነው የምታረጋው ነው እሺ ካረጋችሁት ህይወት ውስጥ ምንድነው the most valuable things we have ከምንም ነገር ቦታ መስጠት ያለብን ነገር ጤናችን ያን እንዴት ነው ምን ማለት ነው በተግባር ማለት ምንድነው የምናረጋው ጤና ሲባል ደግሞ ሰውነታችን አይምሮአችንም ነው አንድ ናቸው ይሄን የሚረዳ ይሄን ይረዳል ይሄን ይረዳል ይሄን ስለማውቅ ጧት ስነሳ ይሄ ስርዓት እንዴት እንደሚሰራ ግንዛቤ ስላለኝ ተኝቶ ሲነሳ ምን አይነት ኮንዲሽን ውስጥ ነው ይሄ ሰውነት ወጣት ስትሆኑ ብዙ ላይ ሰማችሁ ይችላል ግን እድሜ በሄደ ቁጥር ጧት ስንነሳ ገና አልነቃም ሌሊቱን ሙሉ ሰውነታችን ስራ ላይ ነው ያደረው ሲያጸዳ ሲጠግን ቴምፕሬቸራችን ወርዶ the whole system አይምሮአችን አሁን ህልም ያያል ግን it's not conscious አይምሮአችን shut down አድርጓል ዝም ብሎ ሊነቃ አይችልም ሞቆ ነው መነሳት ያለበት the whole system አሁን መኪና ጧት ብርድ አድሮ ዝም ብሎ አስነስቶ ተነስቶ ማርሽ አስገብቶ ይከዳል ይንተፋተፋል አይደል ሲሞቀው በኋላ መስመር ይገባል ግን የመኪናው ዕድሜ ያጥራል ይሰበራል ሲነሳ እንዴት እንደምቀሰቅሰው አውቃለሁ አንድ ስቴፕ ከዛ በፊት እንቅልፍ የሁሉ ነገር መሰረት ነው እንቅልፍ ሳይኖር የማወራው ነገር ሁሉ ምንም ትርጉም የለውም አይሰራም 8 ሰዓት እንቅልፍ እኔ ሃይማኖቴ ነው 4:30 ዓለም ይፈነዳል ከ4:30 በፊት ራሱ አቀዘቅዘዋለሁ ወደ እንቅልፍ ለመግባት እንዲሁም ደግሞ አይጠፋም አልጋ ውስጥ ገብቶ ማፍጠጥ ለዚህ ነው ሶሱን ጧት ስነሳ ምንድነው የሚያነቃኝ ነገር ካልጋ ወጣለሁ መስኮቴን ከፍታለሁ ብርሃን ያለው እርግጠኛ ነኝ አንድም ሰው አያውቅም በቃ ብዙ የማይታወቁ ፋክቶች አሉ 40% of our brain ከአይናችን ጋር ነው የተያያዘው ከአይን የሚመጣውን ነገር ፕሮሰስ የሚያደርግ ነገር ነው 40% of the real estate ለምን የሚገርመው ነገር እያንዳንዱ ሰውነታችን ያለ ሴል አጥንት ጉበት ምናምን ሳይቀር ላይት ሴንሰር አለው ለምን every cell የእንቅልፍ ሞድ አለ የእንቅስቃሴ ሞድ አለ አንዱ ላይ ነው ያለው እዚህ ጋር ያለው አሰራር ሌላ ነው እዚህ ጋር every cell in the body light sensor አለው አንጎላችን ከዓለም ጋር የሚገናኝበት በአይን ብቻ ነው ተሸፍኗል አጥንት ነው እንዳለ አይናችን ወሳኝ ነው ሲስተሙን በሙሉ ልክ እንደዚህ ቤት ማብራት ስዊች ኦፍ የሚያደርገው ብርሃን ነው ሞክሩት ጧት ተነሱና መጀመሪያ the first 10 minutes ሌላ ነገር አልሰራም ዳመናም ከሆነ ዳመናውን አያዋለሁ 10 ደቂቃ ከ2 እስከ 10 ደቂቃ ቡና የጠጣችሁ ነው የሚመስላችሁ the whole system ሲነቃ ታዩታላችሁ ይሰማችኋል ማለት የሳይንሱ ነው ሳይንሱን ተከትዬ አድርጌው ስለሚሰራልኝ ነው ከዛ ቀጥሎ ምንድነው ሌሊቱን ሙሉ ሳምባችንም ሲሰራ ቆይቷል ትንፋሻችን በኃይል እየተነፈስን አይደለም አርፈናል ሃርት ቢታችን ስሎ ነው ስሊፒንግ ሃርት ሬት እና አሁን ያለው አይገናኝም ካርቦን ዳይኦክሳይድ ተጠራቅሟል
በቂ ኦክሲጅን የለም። ብዙ ጊዜ እንደውም ጊዜ ለመቆጠብ ብርሃኑን እያየሁት 15 ደቂቃ ብሪዚንግ ኤክሰርሳይዝ ነው የምሰራው። እያንዳንዱ ሴል ኦክሲጅን ይጠጣል፣ ካርቦን ዳይኦክሳይድ ይወጣል። ስራ ነው ግን there is no free lunch። ሲስተሙ በደንብ መኪና ዘይት ሳይቀየር ይነዳል። ጎደሎ እየከፈትና ያለን ኮፊኑን አይደለም ሰው ይሄ ግዴታ ነው። መኪናውን እያሞቅኩት እኮ ነው። አሁን ብርሃን ገብቷል፣ ትንፋሽ ተተንፍሷል፣ ሌላ ሰው ነኝ ኦልሬዲ። ኤነርጂ ሌቭል አሁን ሰውነቴ ለስፖርት ዝግጁ ነው። አላስቸኩለው። እንደማንም ሰው አንዳንድ ቀን ድክምክም ብሎኝ ነው የምነሳው። አልፈልግም መስራት፣ ግን ያንለት ሞታት አለው እንጂ ሳልሰራ አልወጣም። ያ ማንነትን ማሸነፍ ነው። ይሄን እንዲያደርግ የሚያደርገኝ የሆነ ኬሚካሎች፣ ኤንዛይሞች ነገሮች ናቸው። እነሱን እንዴት እንደምናረጋቸው አሁን በትንፋሽ ብዙ ቴክኒኮች አሉ። to hack the system በሰውነታችን አይምሮአችንን መቆጣጠር እንችላለን። ሲዘባረቅ ከለቀቁት ይዘባረቃል። መገዛት አለበት ሰውነታችን። እኔ አሁን ሰውነቴን እንደ መኪና ነው የምነዳው። ዝም ብሎ ጉራ አይደለም የማረጋው ነው የማወራችሁ። እንዴት እንደሚነዳ ስለማውቅ ለራሴ መንጃ ፍቃድ ተምሬ ስለሰጠው ማለት የሚሰጥ የለም። ቢኖር ጥሩ ነበር። አሁን ቀጥሎ ገና ይቀራል እኮ መሰራቸው ስራዎች 2 ሰዓት ነው የሚጠፋው። አሁን ስፖርት መሰራት አለበታ። እያንዳንዱን ሰል በብርሃን አነቃውት፣ ኦክሲጅን ሰጠውት። ራሱ በቃ አሁን የሆነ እንቅስቃሴ ይፈልጋል። በተነሳሁበት ስሜት ቁጭ ብል አልነሳም። እዛው ደካክሞኝ ደባብሮኝ ስራም ስሰራ በፉዙ አይምሮ ስሰራ ውላታለሁ። በነቃ አይምሮ ነቃ ብዬ ደስ ብሎኝ ምናምን መዋል ከፈለኩኝ ይሄንን ኢንቨስት ማድረግ አለብኝ። አይዱ ማወቅ ይፈልጋል። ስፖርት ሰራለሁ ግማሽ ሰዓቱ ግን ማሾፍ የለም። ሲያልቅ አንዳንዴ ፌንትም ላረጉሉ እችላለሁ። እስከዛ እስከ ጫፍ ካልገፋሁት የሰራሁትም አይመስለኝም። ጫፍ ሲገፋ ነው እንደገና እየጠነከረ የሚመጣው። ስፖርቴን ሰርቼ ስጨርስ አሁን ትንሽ ደግሞ በቃ ቁጭ ብዬ ፀሐዩንማ ያለው ምን እላለሁ ትንሽ ሰበስበውና አሁን እስካሁን ስልክ አልተከፈተም፣ ቲቪ ሬዲዮ አልከፍትም። እንደው እዚህ ጋር ደግሞ ጠቅሼ ልለፍ መለሳለሁ ሩቲኔ ላይ። አይምሮአችን ሃርድዌር አለ፣ ሶፍትዌር አለ፣ ዳታ አለ፣ ካፓሲቲ አለው። 50 ነገር ባንዴ ማድረግ አይችልም። አሁን ላፕቶፓችንን እንከፍተውና 50 ዊንዶ እንክፈት እስቲ፣ መሽከርከር ይጀምራል አይደል? ይሄም እንደዛ ነው። በጠዋት ተነስቼ የማያስፈልገኛን ቲቪ ኒውስ ለምንድነው ዊንዶ የምከፍተው? ስራ እያለኝ ማሰብ እየፈለኩ ለምንድነው ስልኬን ከፍቼ አላይ ሜሴጅ ኖራል ነው? ለምንድነው የማየው? ምን አደጋ አለብኝ? ለምንድነው የምከፍተው? ለምንድነው መመለስ ያለብኝ የሰው ስልክ ራሴን ሳላስተካክል? አሁን ከ1 ሰዓት ተኩል እስከ 2 ሰዓት አልፏል። የራሴ ዓለም ውስጥ ከራሴ ጋር ራሴን እያነቃው እየጠገምኩ ቆያለሁ። ከዛ በኋላ አሁን በጣም ንጹህ አይምሮ አለ። በቃ ደም ሁሉ እየተነቃን በቃ የሆነ ሌላ መንፈስ ነው ያለው። በቃ እንዴት ነው almost floating። አሁን ቁጭ ብዬ የምሰራቸውን የማቀዳቸው ነገሮች ሊስት ነው ያለኝ ወረቀት አየዋለሁ። this is big picture thinking planning thinking። እዚህ ጋር ማጠፋው 1 ሰዓት ውጤታማነቱ የሳምንት ዝም ብሎ እንዲህ ሲስከረከር የምውለው ስራ ውጤት አለው። ይሄ 1 ሰዓት የማይገናኙ ነገሮች አገናኛለሁ። ለምን? ዊንዶቹ ዝግ ናቸው። I have one window open at a time። ሁሉን ነገር አክሰስ በቃ እንደዛ ነው አሰራው። ከዛ በኋላ እሱን ከሰራራው በኋላ ኦኬ አሁን ኢሜል፣ ስልክ whatever ህይወት ይቀጥላል። ለሬዚሊየንስ በሉት፣ ለክሪኤቲቪቲ በሉት፣ ለምትፈልጉት ነገር ሁሉ ይሄ ስርዓት አይምሮም ሰውነትም ሁሉ ነገር ነቅቶ የማያስፈልግ ዳታ ሳይከተትበት ፎከስ የምናደርገው ላይ ተሰብስበን ስንሰራ በቃ ሪሊ ሌላ ደረጃ እንገባለን። አንደኛ ነገር የሚሰጠው ሰላም ሁሌ ሩጫ ያኮ ስትረስ ነው። ይሄ ሲስተም ያኔ በነበረ ጊዜ ስልክ የለም፣ ዳታ የለም፣ ምናምን ጸጥታ ነው። ዊንዶ አይከፈትም። ተሰብስቦ 1 ዊንዶ አደጋ ይጠብቃል፣ 2 ዊንዶ ምግብ ይጠብቃል፣ 3 ልጅ ምናምን ከዛ ውጭ ሀሳብ የለም።
ይሄ ነገር 50 ነገር ለዚህ ሁሉ ዳታ ዲዛይን አይደለም። አውቀን መቆጣጠር አለብን። አንድ ደግሞ በፊት እንግዲህ CNN BBC ካላየው የሆነ ዓለም ያመለጠኝ ይመስለኝ ነበር ድሮ። ግን ከሳምንት በፊት ምን አየህ ብትሉኝ የማስታውሰው ነገር የለም። አሁን CNN BBC ቲቪ ከከፈትኩ አላውቀው የምፈልገው ነገር ካለ በምፈልገው ሰዓት፣ ያ ደግሞ ብዙ ጊዜ ከሰዓት ነው፣ ከምሳ በኋላ ዴት ታይም ምግብ ከተበላ በኋላ ሆል ሲስተም በቃ ተበላሸ። አሁን እኔ ትላንት ምሳ የበላው ነኝ። ዛሬ እዚህ እናንተ ጋር እንደምመጣ ስለማውቅ ምግብ በልቼ ብመጣ ይሄ ሰውዬ ግማሹ የለም። አሁን ነገ ነው ምሳም በላው 48 ሰዓት ግን ትሬን አድርጌ ነው። አንዱ ሌላ ይሄ ሲስተም ዲዛይን የተደረገበት ነገር እናልኳችሁ እንቅስቃሴ ይወዳል። ፊዚካል አክቲቪቲ ይፈልጋል አልኳችሁ፣ ወሳኝ ነው። ያለሱ ሽባ ይሆናል። በጣም የማይፈልገው ነገር ደግሞ ብዙ ምግብ ነው። ለሚሊዮን ለመቶ ሺህ ዓመታት እየተራበ ነው ኢቮልቭ ያደረገው። እየተራበ አንድም ቀን ሁለትም ቀን ሶስትም ቀን ላይ በላ ይችላል። ሲስተሙ መብላት፣ ያንን ፕሮሰስ ማድረግ፣ ከዛ በኋላ ባዶ ሆኖ መቆየትን ነው የሚያውቀው። የሥራ አቅሙም ያ ነው። ሁሌ ዝም ብሎ ካሰራ ነው ይበላሻል። የለመደው ደግሞ አይነት ጥሬ ዕቃ አለ። ምግብ ለኔ ነዳጅ ነው። ሌላ ምንም ትርጉም የለውም። የደስታ ምንጭ አይደለም ምግብ ለኔ፣ ሊሆንም አይችልም። ብዙ የደስታ ምንጭ የሆኑ ምግቦች መርዝ ናቸው። ለምን? ይሄን ነገር እስካበላሹት መርዝ ናቸው። ይጣፍጣል? አዎ። ለምንድን ነው የሚጣፍጠን? ጥሩ ካልሆነ። በድሮ ጊዜማ ፍራፍሬ ምናምን ይጣፍጣል። የሚጣፍጥ ነገር እያየን የሚመር ነገር እንደ መርዝ እንዳንበላ ዲዛይን ሆኗል። መሳሪያውን ዓላማ አድርገነው አሁን የሚጣፍጥ ነገር ብቻ እንፈልጋለን። ዓላማውን ስቶ ማለት ኬክ አልነካም፣ ግን ያው የራሴ የማሰራው ኬክ አለ። ዞሮ ዞሮ ከተቻለ ዋይ ኖት ሲስተም የማይበላሽ ከሆነ እሺ። እችንም ደግሞ ትንሽ ነክቼ ልሂድ። ስንበላ ምንድን ነው የምንሆነው? ልክ ይሄ ስንተኛና ሳንተኛ አለ። በብርሃን የምንገዛው ስኬጁል የምናረግ ስራችንን መቼ ነው የነቃሁት ብርታት ያለው ጠንካራ ስራዎች በዚህ ሰዓት ልስራ። መቼ ነው ፉዞ የሆንኩበት? ምሳ በልቼ ከሰዓት ፉዞ ስራ ሰራለሁ። ልክ ከዛ እኩል አሁን ብርሃን እንደሚገዛን ሲስተሙ ምግብ እየፈጨ ነው ወይንስ አይደለም? ሁለት ደግሞ ሌላ ስርዓቶች። ምግብ ስንበላ የበላነው ምግብ እንደ ምግቡ ብዛት እንደ ምግቡ አይነት 6-8 ሰዓት ይፈጃል። እዚህ ጋር ታኝኮ እዚህ ጋር ገብቶ ሐሳባችሁት አንዱ አም ሹር ብዙዎቻችሁ ልቤ ምን ይመስላል እንዴት ነው የሚሰራው ብላችሁ አስባችሁ አታውቁም። ጭንቅላቴ ምን ይመስላል እንዴት ነው የሚሰራው፣ ጉበቴ ምን ይመስላል ደህና ነው ወይ አይታሰብም። ለምን? በቃ ፎር ግራንትድ ይሄ ቆዳ ለብሷል በቃ ይሄ ይመስለናል። አይደለም። እዚህ ውስጣችን የሌላ አንድ ዩኒቨርስ አለ፣ የረቀቀ ስርዓት ያለው አሰራር ያለው ከተረዳ ነው እንዳለ እንደ የምንገዛው የምንነዳው። ምግብ በምንበላበት ጊዜ ደም በሙሉ እዚህ ጋር ይመጣል፣ ኤነርጂ በሙሉ እዚህ ጋር ይመጣል። የማንበላው ነገር የለም፣ ተዘርዝሮ አያልቅም። ያንን ሁሉ ወስዶ ምን እንደሆነ ለይቶት በታትኖት ሰል ደረጃ አውርዶት ደም ውስጥ ከቶት ያ ደም ደግሞ እያንዳንዱ ቦታ አድርሶት የሰው ልጅ እንዲህ አይነት የረቀቀ ከባድ ስራ እስከዛሬ አልፈጠረም። በበላን ቁጥር ግን ይሄን ሆምወርክ እየሰጠነው ነው ሰውነታችንን ያለ ማቋረጥ ማለት። አሁን አብሶ ደግሞ ያለ ገደብ እንዴት ነው የማይፈርሰው? እሺ ምግብ ሳይበላስ ምንድን ነው የለመደው የሚወደው? እዚህ ጋር የመጣው 70% ኤነርጂ ደም በሙሉ ይሄ ባዶ ይሆናል። የት ይሄዳል? ጭንቅላታችን ጋር። በዋናነት ኮንሱም የምናደርገውን ኤነርጂ በሙሉ 25% ይሄ ነው የሚያቃጥለው። እችን የምታክለዋ ነገር ጡንቻ አይደለም፣ ስፖርት አይደለም። 25% እዚህ ላይ ነው የሚቃጠለው። ምግብ ሲመጣ ይሄንን ነው አምተን እዚህ ውስጥ የምንከተው። ምግብ ሳይኖር ይሄ ሁሉ ይለቀቃል። እኔ አሁን ያለኝ የመቅለል ስሜት ምንም የምንሳፈፍ ነው የሚመስለው። ሙሉ ኤነርጂ እኔ ጋር ነው ያለው፣ አይምሮዬ ውስጥ ነው ያለው ከላይ እስከታች። 24 ሰዓት መቆም እችላለሁ እዚህ ምንም ሳይደክመኝ እስከ ነገ ባልበላም። ችግር ሲመጣ ምንድን ነው የማደርገው? አንዱ ጥያቄ የነበረው ጾም አለው።
እስር ቤት ስገባ 48 ሰዓት አልበላም። አይምሮአችንን በሰውነታችን መቆጣጠር እንችላለን። አሁን ኦለበሳድን የሆነ ደስ የማይል ቦታ ገባለሁ። ኃይለኛ ነው ያንተን ብትቆጣጠሩትም ብትሉም አይን መካድ አይቻልም። ሰው ቀይረዋለሁ፣ ጾም ገባለሁ። ሙሉ ኃይሌ እኔ ጋር ነው። ያኔ ምግብ መፍጨት ላይ ጊዜ ኤነርጂን አላቃጥልም። አይምሮ ጥርት፣ ሰውነት እርግጥ፣ በቃ ራስን ማዳመጥ ይመጣል። በቀን አንዴ ነው እንበላው ኖርማል። በቀን አንዴ ዝም ብሎ በፊትም ስላወራው ዘው ብሎ በቀን አንዴ መብላት አይቻልም። ትሬኒንግ ይፈልጋል። ሲስተሙ ራሱ በቀን 3 ያስለምደ ነው። ቀስ ብሎ በቀን 2 እያለ ነው የሚለመደው። ሩቲኔ እንዳለ ሆኖ እስካሁን ምንም ነገር አልበላሁም። ምግብ ነው የመጣሁበት። እነዛ ነገሮች እንዳሉ ያው ሁሉ ነገር ወሳኝ ነው። አንዱ ነው ቀኝ እጅ፣ ግራ እጅ፣ እግር እሺ እንግዲህ በጨዋታ እንዳወራ ማላሰብ ግን የሰው ልጅ ውስጡ ነው ሁሉ ነገር። እሺ ሌሊት የሚቃጁ አሉ፣ ጭንቀት ምናምን አለ፣ ፈሱን የሚፈሳም አለ፣ የሌለ ነገር የለም። በዛ ላይ ግድግዳው ሙሉ ቱሃን ነው። እንግዲህ ሳሉት ቆይ ሌላ ምን ልጨምርላችሁ? 12 ሰዓት ይዘጋል። እስከ ጧት 12 ሰዓት ሽንት ቤት መሄድ የለም። ኮዳ ምናምን 12 ሰዓት በፊት እዛ 250 እስረኛ 4 ሽንት ቤት አለ። ሰልፍ ይጠብቃሉ። ኦፍኮርስ አቶ ኤርሚያስ ናግባ እዚህ መሃል ይሄ ሰውዬ ነበረ ማለት ሜቢ ከዚህም በላይ ኤነርጂ ነበረኝ። ተኛለሁ፣ ሙቀቱ አንዳንዴ ይቀሰቅሰኛል። የሚገርመው ነገር ደግሞ ታመምኩ። የሆነ ነገር ሆነ ምናምን አለርጂክ ሪያክሽን ለረጅም ጊዜ አልጠፋም። ከላይ እስከ ታች ጥቁር ነጭ ጥቁር ነብር ነበር የሚመስለው። ይሄ አበጣ 4 ቀን መብላት አልችልም ምናምን ሆስፒታል ገባው። ሰውነቴን መገንባቴ እንዴት ደስ እንዳለኝ። የሆነ መድኃኒት ብቻ ሰጥተውኝ የሌላ አለርጂክ ሪያክሽን ነበር። በአጋጣሚ ጎኔ ማዕከላዊ የማይገባ የለም፣ በየቀኑ ይቀያየራል። አንድ ዶክተር አለ ለአትሌቶች አበረታታች ምናምን ነገር ሰጥተሃል ተብሎ እስከነጋውኑ ነው ያመጡት። እሱ አየኝና ደነገጠ። እንዲህ ነው ምንድን ነው አለ። ይሄን መድኃኒት ቤተሰቦች እንዲያመጡ አድርግ ምናምን ከጀርመን መጣ። ለሙሉ ሳምንት በቀን 2 አይቪ ይሰጠኛል። እሱ እንደምንም ብለን አስገብተን ማለት ያ እስከሚመጣ እኔ ደግሞ ሰውነቴን አዳምጣለሁ። ከባድ ፈታኝ ነገር እንደያዘኝ ገብቶኛል። መድኃኒቱ ምንድነው? አልበላም። ሰውነቴ ራሱ እንዲከላከል የገነባሁት ነገር ነበር። ኤኒዌይ የተወሰነ ጊዜ ዳንኩኝ፣ ግን በቃ ቆዳዬ ላይ ለረጅም ጊዜ ነበረ። አሁን ከዚህ ቀጥሎ እንግዲህ ምን የባሰ ነገር መሳል ትችላላችሁ? አውቄ ነው እኔ የምሰጣችሁ። ከዚህ ቀጥሎ ሞት ነው አይደል? ወንጀል ሰርታችሁ ቢሆን እዛ ነው የምትወረወሩት አይደለም? የሚገላችሁ የለም በቢዝነስ አለመፍራት አንድ ነገር ነው። ለምን ያ ዝም ብሎ አለመፍራትም አይቻልም፣ አደጋ ውስጥ ያጋልጣል። ስንደፍር ለድፍረቱ ዝግጁ መሆን አለብን። የነበረኝን ማንነት ገንብቼ ባይሆን የመጣሁት ይሄ ሁሉ ነገር ያፈርሰኝ ነበር። ጠንካራ ሰው ስለሆንኩ ኦኬ ጠንካራ ልሆን እችላለሁ። ያ ብቻውን ግን አይበቃም። ጥንካሬው ሲተረጎም ነው
ወደ ተግባር ሰውነታችን ስንገነባው፣ አይምሯችንን ስንገነባው፣ ሚዛችን ከውስጣችን ሲሆን ከውጭ ሳይሆን። እኔ አሁን ሰው ስለኔ ምን አለ አይመለከተኝ። ሶሻል ሚዲያ ምንም አይነት ፕሬዘንስ የለኝም። እኔ የሚያሳስበኝ እኔ ስለ ራሴ ምን አስባለሁ ነው። ብዙ ጊዜ ሰው ምን ይለኛል ብለን እንጨነቃለን። እንዴ ሰው ምን ጊዜ ኖሮት ነው ስለ ሰው የሚያስብ? ስለ ራሱ ሲያስብ ነው። ስለ ሰውም ሲያስብ ስለ ራሱ ነው የሚያስበው። ሰው አይምሯችን እንዴት ነው የምንገነባው? አንደኛ እንዴት እንደሚሰራ መረዳት። ምንድነው አይምሯችንን የሚነዳው? ናቹራል ሶፍትዌሩ ማስተር ፕሮግራሙ ምንድነው የሚለው? ይሄ ነገር ዳታው መጥቶ እኛ በዳታው ተያይዘን እዚህ ጋር መቀየር የምንሞክረው ነገር ምንድነው? ይሄ ሲስተም የተወሰኑ ቅድም ያልኳቸው ፊዚካል ኦፕሬቲንግ ሞዶች አሉ። ጾም ሲኖር አይምሯችን ምን ሞዶች አሉት? ዲፎልት ፕሮግራም ሲከፈት ምንድን ነው የሚፈልገው? ፔን አቮይደንስ፣ ፕሌዠር ሲኪንግ። ለምን? ድሮ ፔን አቮይደንስ ማለት መጠንቀቅ፣ አለመሞት፣ አለመበላት ምናምን ስጋት ነው ትልቁ ነገር። ፕሌዠር ሲኪንግ ለምን? መብላት ስላለብን ምግብ እንድንወድ በቃ ምግብ ፈልገን እዚህ ጋር ያስፈልገናል ብለን አንበላም። ምግብ እንደሱ ብናስብ የምንበላውን አንበላም። ይሄ ነገር ይጣፍጣል ብለን ነው የምንበላው። የሚጣፍጥ ነገር እንድናሳድድ ፕሮግራሙ ከቶናል። ከምግብ ውጭም ሌላ ደስ የሚያሰኝ ነገር whatever it is ከሁለት አንዱ ጋር ነው ሊነዳን የሚፈልገው። የሚነዳን ግን ምንድን ነው ፕሮሰሱ? ኢሞሽንስ። የሚያስፈራውን ነገር እንዳናረግ ፊየር ዘን ኢሞሽን። ለሰርቫይቭል የሚያስፈልገንን ነገር እንድንፈልግ ፕሌዠር። ሌላ ነገር የለም። It's a very simple operating system. ሲበተን ሌላ ነገር ይኖረዋል። ግን ሁለት ሞድ ነው ያለው። ቤሲክ ሞድ፣ ፊየር ሞድ 70% of the time። በድሮ ጊዜ ያስፈልግ ነበር ያ። በአሁኑ ጊዜ ምንድነው ፊየር የምናደርገው? nothing። የተገላቢጦሽ ሆኖ አሁን ፊየር ጠፍቶ ፕሌዠር ሁሉ ቦታ ስለሆነ በአጠቃላይ what do we want? happiness. what? pleasure. what? food. መጠጥ፣ anything በቃ ዝም ብሎ እንደሚቆይ ነገር የለም። by design pleasure comes and goes። ተፈጥሯችን ፕሌዠር ውስጥ አረገን ማለት ዲኬ አርገን እንሞታለን። we can't survive. The system is not designed for constant pleasure, full stop. ሁሌ ደስታን ከፈለግን ከተፈጥሮ ህግ ጋር ከግራቪቲ ጋር ሰው ይጣላል? ኖ። ያ ነው። ምንድነው ዲዛይኑ? ከሲስተሙ ዲዛይን ጋር አብሮ መሄድ ከፈለግን ከሲስተሙ ዲዛይን ጋር የሚሄድ ዓላማ ከፈለግን ምንድነው እሱ? not happiness, not fear. what? contentment, in the middle, constant. እንደዚህ የማይል ያ ማለት ህይወትን መረዳትና ህይወትን ማሸነፍ ማለት ነው፣ መቆጣጠር ማለት ነው። አይምሯችን እሺ ሰውነታችን እንኳን በስፖርትም በትንፋሽም በምንም ማድረግ ነው። አይምሯችን እንዴት ነው የሚገነባው?
መስራት አለበት። ምን ማለት ነው መስራት አለበት? ወል ለምንድን ነው ይሄ ነገር ዲዛይን የተደረገው? ኦኬ በአንድ በኩል ፊሩ አለ፣ በሌላ በኩል ግን ሁሌ እንቅስቃሴ ይፈልጋል። we're seekers። ለምንድን ነው የሰው ልጅ ዓለምን የተቆጣጠረው? ምንድን ነው ከሌላው የለየው? and of course we developed a frontal cortex። ግን አርፈን ቁጭ አንልም። ፍጥረታችን አርፎ ቁጭ የሚል አይደለም። አርፎ ቁጭ ያለ ይበላል። ያኔ አርፎ መቀመጥ የለም። ለሁሉ ነገር እንቅስቃሴ ይፈልጋል። ሰውነታችን እንቅስቃሴ እንደለመደው አይምሮአችን እንቅስቃሴ ለምዷል። ምን ማለት ነው አሁን? ያኔ ይታወቃል። አሁን ምን ማለት ነው? አሁን ዓለም ሰልጥኖ የእውቀት አይነት ተዘርዝሮ አያልቅም። የሳይንስ እውቀት አለ፣ የሃይማኖት አለ፣ የቢዝነስ አለ፣ የሌለ ነገር የለም። ኦኬ ሁሉም ቦታ አለው፣ ሁሉም ትርጉም አለው። ግን ሁሉን ነገር አይቻልም፣ ሲስተሙ አይችለው። እኛ ከግል ህይወታችን ጋር ከአካባቢችን ያልኩት ገበሬ አለ፣ እዚህ ከተማ ውስጥ ያለ ሰው አለ። አይምሮአቸውን አንድ አይነት ስራ ሊያሰሩት አይችሉም። ግን አሁን ለዚህ ኦዲየንስ ቅድም እንዳልኩት ከመነሻ ማንን መረዳት፣ ምንድነን፣ ሲስተሙን ለምንድን ነው ዲዛይን የሆነው? እኔ ግን እዚህ ጋር ያለኝ ሶፍትዌር የሚነግረኝ ነገር ሀብታም ካልሆንኩ ሃፒ ልሆን አልችልም። ኦኬ ሃፒ የሚለውን አጥፉት ሲጀመር። ጥሩ ህይወት ልኖር አልችልም። ምንድነው ጥሩ ህይወት? ነገርኳችሁ። ያ ምስኪን ገበሬ ጥሩ ህይወት አለው፣ ይሄ ሰውዬ የለውም። ግን አሁን እዛ ገበሬው ጋር አይደለም፣ እዚህ ሰው ያለበት ጋር ነው ያለነው። የሰለጠነው ዓለም ውስጥ ነው። እዚህ የሰለጠነው ዓለም ውስጥ ሰላማችንን ለማግኘት የኔ ሰላም ሌላ ነው፣ እናንተ ሌላ ነው። እንዳስተዳደጋችን ኦልሬዲ ሎድድ የሆነ ዳታና ይሄ ብሊፍ ሲስተሞች ራሱ ደግሞ ተፈጥሮ የሰጠን ሶፍትዌር አለ። ራሳችን ደግሞ ከምናየው ከምንሰማው ካስተማሩን ከቤተሰባችን ከጓደኛችን ከቤተ ክርስቲያን ከተለያየ ቦታ ሶፍትዌሮች ተጭነዋል። ይሄ ጥሩ ነው፣ ይሄ መጥፎ ነው፣ ይሄ እንዲህ ነው፣ ያ እንዲያ ነው። እኔ እንዳልኳችሁ የኔ የተጫነልኝ ሶፍትዌር በቃ ዝብርቅርቅ ያለ በጣም የተለያየ ምናምን። ከዛ ደግሞ ትምህርት ብዙ ፍሬም ኦፍ ሬፈረንስ ይሰጠናል። ኦኬ አሁን አውሮፓ የእንግሊዝ ጠቅላይ ሚኒስትሮች ያለቀቃቸውም የድሮ ይሄ ፊውዳል ነገር ትንሽ አለ ምናምን፣ ግን አፐር ክላስ አለ። ልጆቻቸውን ወደ መንግስት ስራ ምናምን ማስገባት ሲፈልጉ 3 ትምህርት ነው የሚያስተምሯቸው። ፒፒኢ ይባላል ባጭሩ። እንደውም ፒፒኢ ምንድን ነው? ፊሎሶፊ፣ ፖለቲካል ሳይንስ፣ ኢኮኖሚክስ። ህይወት እዚህ ዙሪያ ነው ያለው። በፖለቲካ ግን ሳይኮሎጂ፣ ሶሺዮሎጂ አብሮ ይገባል። ቢዝነስ እንዳለ ነው። ማርኬቲንግ አሪፍ ነው። ፋይናንስ አሪፍ ነው። ሙያ ነው። ያ ሙያ ለምንድን ነው የሚያገለግለው? ለህይወት ጦርነት ጥሬ ዕቃ፣ ስንቅ፣ ገንዘብ ብዙ አያስፈልግም። እንዳልኩት ቅድም ያለምንም ገንዘብም ባዶ ቤት አበቃ የመጨረሻ የሚባለው ቦታ ሆነው ያው መሆን ይቻላል። አሁን የማወራቸውን ነገሮች ሪሊ ሶፍትዌሩን፣ አዳዲስ ሞዴሎች፣ አዳዲስ አስተሳሰቦች የሚመጡት ከነዚህ ነው። ፊሎሶፊ ማን ነኝ? ምንድን ነኝ? ዓለም ምንድን ነው? እንዴት ነው? ጥሩ መጥፎ ምንድን ነው? አትግደል፣ አትስረቅ አይለያይም። ሃይማኖትም እዚህ ውስጥ ነው ያለው። ያፍ ለዘመናት ተፈትኖ ታይቶ ዘመን የማይቀይራቸው የዛሬ 1000 ዓመትም ዛሬም የማይቀይሩ እውነቶች፣ እነሱን ማወቅ ወሳኝ ነው።
እነሱን ካወቀክ በኋላ ከዛ ሰው በቃ መሬት ረገጠ አንድ ነገር ሶፍትዌሩን አሻሻለው ማለት ነው። ጥሩ ዳታ መጣ ማለት ነው። ይሄ አንድ መጽሐፍ አንብቦ አይሆንም። ልክ አሁን ነው ቀኑ ለስፖርቱ ለምኑ ጊዜ እንደሚጠፋ እዚህ ላይ ደግሞ መጥፋት አለበት። ለምን it's important ኢኮኖሚክስ እንዴት ነው እዚህ ውስጥ ምንድነው እንዴት ነው ብር የሚሰራው በቃ ነው ስለይ ፖለቲካል ሳይንስ ምን ህብረተሰብ ውስጥ ነው ያለው እንዴት ነው ነገር ምንድነው እንዴት ነው ይሄ ሲስተም እንዴት ነው የሚሰራው ፍሬም ኦፍ ሬፈረንስ ነገሩን ለመጠቅለል የተጠየኳቸው ጥያቄዎች እንዴት ውጤታማነት እንዴት ነው ወደሱ እንዳተረጓገም ነው ግን መልሰዋለሁ። ሬዚሊየንስ እንዴት ነው ከየት ነው የሚመጣው? ቪዥን እንዴት ነው ምንድነው? ሁሉም የሚገነባ ነገር ነው። እንደው መዝጋ እንዳጭር ጆክ በተለያየ ምክንያት ወጣቶች አሉ እንደምንም ካገኙኝ ደስ ብሎኝ አማክራለሁ ምናምን አንድ በጣም ነቃ ያለ ልጅ አይቲ ላይ ያለ ልጅ ብዙ ሄዷል ሰማኝ አየኝና ጋሽ ኤርሚያስ እኔ ከ3 አመት በኋላ እንዳንተ ነው መሆነው አለኝ። አልገባህም አልኩት። አይቻልማ እኔ እኮ 60 ምናምን አመት የገነባሁት ነገር ነው። በሱ እድሜ እንደዛም ልል እችላለሁ ግን ያኔ ምን እንደማላውቅ እንኳን አላውቅም። ሶ ሂደት ነው። ኦኬ ነገ እኔ የደረስኩበት ቦታ መድረስ አይቻልም። በሂደት ግን እኔን አልፎ መሄድ ይቻላል።